አመሰግናለሁ። ያው ስራችንን ከጀመርን ወዲህ አይፒሲ ላይ የመጣው ለውጥ አንደኛ ቅድም እንደተባለው ግቢው በየቀኑ እንዲጸዳ በፋሲሊቲ ማናጀሮች ደግሞ የታገዘ ዴሊ ጧት ራውንድ ያደርጋሉ። የተበላሸውንም ያልተጸዳ ነገርም ካለ እዛው እርምት እየወሰዱ የሚሄዱበት መንገድ ነው። ሌላው ደግሞ ትልቅ ለውጥ መጣ ብዬ የምለው እጃቸውን የሚታጠቡበት ባለሙያው እጃቸውን የሚታጠቡበት ከፕሮሲጀሩ በኋላም ከዛም በፊት የሚታጠቡበት በእያንዳንዱ ዲፓርትመንት ላይ ሲንኮቹ ፋንክሽናል መሆናቸው ከዚህ በፊት ይህንን ስራ ስንጀምር ያልነበሩ አሁን ደግሞ አዲስ የተገጠሙ። ሌላው ደግሞ የፓብሊክ እና የስታፍ ቶይሌት ደግሞ ተለይቷል። ደግሞ በሴት ወንድ በሚል ተሰርቶ ተለጥፎላቸው የመለየት ስራ እና በር ላይ ደግሞ መግቢያው ላይ የእጅ መታጠቢያ ሲንክ የተገጠመው ከዚህ ፕሮግራም በኋላ ነውና እነዚህ ለውጦች አይፒሲ ላይ ምናልባት ከሪዞልቭ በኋላ የመጡ ለውጦች ናቸው ብሎ መውሰድ ይቻላል።